ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትስአፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ቤተሰቦች እንዴት ናችሁ? በባለፈው ትምህርታችን ሎንግ ቫውል ሳውንድ ሆነው ሲነበቡ የሚሰጡት ድምፅ እንዴት ነበር የሚሉትን አንድ ባንድ ከነምሳሌያቸው ስናይ ነበር። እንግዲህ ታስታውሳላችሁ፣ እነዚህን ከነምሳሌያቸው አንብበናቸዋል። በዛሬው ቪዲዮአችን ደግሞ ቀጣይ ፊደላት ላይ ሲመጡ ምን ተብለው እንደሚነበቡ የማሳያችሁ ይሆናል። ይህን ቪዲዮ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ። እንግዲህ ማንበብ በዚህ ሰዓት በጣም ትልቅ ነገር ነው፣ ፈተና የሆነበት ሰዓት ነውና ማንበብና መጻፍ ትችላላችሁ፣ መለማመድ ትችላላችሁ። እስከ መጨረሻው ተከታተሉኝ። ለዛሬ እንግዲህ እንደነገርኳችሁ ሎንግ ቫውል ሳውንድ ሲሆኑ ምን አይነት ድምፅ እንዳላቸው ከቀሪ ፊደላቶቹ ጋር ያለውን ድምፅ ነው የማነብላችሁ። አሁን እንደነገርኳችሁ ኤ፣ ኢ፣ አይ፣ ዩ፣ ኦ ይቅርታ አይ፣ ኦ እና ዩ ሲመጡ ምን ተብለው እንደሚነበቡ እነ ምሳሌ እያየን ያለን። ይች ጅ እንግዲህ በሁለት መንገድ እንደምትነበብ አይተን ነበር ፊት ላይ። አንዳንዴ ጅ፣ አንዳንዴ ደግሞ ግ ተብላ ትነበባለች። ጅ ተብላ የምትነበብ ከማን ጋር ስትሆን ነው ብትሉ ከኢ ጋር ከሆነች ጂ ተብላ ትነበባለች። ከዚያ ውጭ ግን ማናት ግ ተብላ እንደምትነበብ ያዙልኝ። ከሌሎች ጋር ከሆነች ግን ኤን፣ አይን፣ ኦን፣ ዩን ካስከተለች ግ ተብላ ነው የምትነበብ። ኢን ካስከተለች ብቻ ነው ጅ ተብላ የምትነበበው ማለት ነው። አሁን እንግዲህ ግ ከኤ ጋር ስትሆን ጌ የሚል ድምፅ ይሰጣል። ለምሳሌ ጌ ያልንበት ምክንያት ኤ የሚል ድምፅ እንዲያወጣ ነው። ኤን ካለች አስተከትላ ኤ የሚል ድምፅ መስጠት አለበት ማለት ነው። ስለዚህ ይሄ ጌ እንለዋለን። ጌ። ይህን ደግሞ ሄ እንለዋለን። ሄ። ህና ኤ ሄ። ይህን ደግሞ ጅና ኤ ጄ ጄ። ክና ኤ ኬ ኬ ብለን እናነባለን ማለት ነው። ምሳሌውን ብናይ ጌ አያችኋት፣ ግና ኤ ጌ ም ጌም ጌም። ይህ ደግሞ ህናኤ ሄት ሄት ሄት። ይህ ደግሞ ጅናኤ ጄል ጄል ጄል። ጌም ሄት ጄል ተብሎ ይነበባል ማለት ነው። እሺ አሁን ደግሞ ከኢ ጋራ ሲሆኑሳ፣ ይቺ እንግዲህ ከኢ ጋር ስትሆን እንደ ጅ ትነበባለች እያችኋለሁ። ስለዚህ ኢ የሚል ድምፅ መስጠት አለበት ማለት ነው። ስለዚህ ጂ ስንል አሁን ኢ የሚል ድምፅ ይመጣል። ጂ ጂ ብለን እናነባታለን። ይችን ህና ኢን ደግሞ ሂ ሂ። አሁንም ጅና ኢን ጂ ጀና ኢ ጂ ተብሎ ይነበባል። ኬና ኢ ኪ ኪ ብለን እናነባለን። ጂ ሂ ጂ ኪ ብለን እናነባቸዋለን ማለት ነው። እንዲህ ብለን የምናነባቸው እንግዲህ አናባቢዎችን ተከትለን ነው፣ ግዴታ የነሱን ድምፅ ስለሚሰጡን ማለት ነው። እሺ ምሳሌዎችን ስናነብ ይቺ ምን ብለን እናነባታለን? ጂር 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 ብለን እናነባለን። ጂር። ይችን ደግሞ ሂት ቲን ት ብለን ስለምናነብ ሂት ሂት ሂት። ኤ ያለች አይደለም ምንድነው ብትሉ ሁለት አናባቢ ናቸው ተከትለው የመጡና የመጀመሪያዋን ኢን ያነበብናት ሂት ያልናት ለምንድን ነው የሚለውን ህግ አለው ራሱን የቻለ የማሳያችሁ ይሆናል። በሌላ ቪዲዮ ህጎቹን አሳያችኋለሁ፣ አታስቡ። ይህ ደግሞ ጂንስ 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 ብለን እናነባለን። ጂንስ። ይች ኪፕ 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 አያችሁ። ጂር
ሂት፣ ጂንስ፣ ኪፕ ብለን እናነባቸዋለን ማለት ነው። አሁን ደግሞ ከአይ ጋራ ሲሆኑ ሳ የሚለውን እስኪ እናያቸው። ግና አይ ጋይ፣ ጋይ ስንል አይ የሚል ድምፅ ይሰጠናል። ጋይ። ህና አይ ሃይ፣ አይች ጅና አይ ጃይ፣ ጃይ። ኬና አይ ካይ፣ ካይ እንላለን። ጋይ፣ ሃይ፣ ጃይ፣ ካይ ብለን እናነባቸዋለን። እሺ ህና አይ ሃይ፣ ዲን ደግሞ ድ፣ ሃይድ፣ ሃይድ፣ ሃይድ። ጅና አይ ጃይብ፣ ጃይብ፣ ጃይብ። ክና አይ ካይ ት፣ ቲን ት ስለምንል ካይት፣ ካይት ብለን እናነባቸዋለን። እሺ ሃይድ፣ ጃይብ፣ ካይት ማለት ነው። እሺ ከኦ ጋራ ሲሆኑ ደግሞ ጅናኦ ሶሪ ግ ብለን ነው እናነብ። ግናኦ ጎ፣ ጎ። ህናኦ ሆ፣ ሆ። ጅናኦ ጆ፣ ጆ። ክናኦ ኮ፣ ኮ። አሁን ይህ ጎ፣ ሆ፣ ጆ፣ ኮ ስትሉ ሁሉም ኦ የሚል ድምፅ አለው። ኦ የሚል ድምፅ እንዲሰጥ ስለሆነ ዓላማችን ማለት ነው። ስለዚህ ጎት፣ ጎት፣ ጎት። ሆል፣ ሆል፣ ሆል። ጆክ፣ ጆክ፣ ጆክ ብለን እናነባለን ማለት ነው። እኒህ ደግሞ ዩና ማለት ዩን ሲያስከትሉ ነው። ምሳሌ የላቸውም። ከግ ጋር ከህ ጋር ሲሆኑ ምሳሌ የላቸውም። ግን ምሳሌ ያለው ከጅ ጋር ነው። ከጅ ጋር ሲሆን ጁ፣ ጁ ይሆናል። ጁ ተብሎ ይነበባል። ጁ፣ ጁ። እና እችን ስታያት አሁን ጁስ፣ ጁስ፣ ጁስ ብለን እናነባታለን ማለት ነው። ከዚህ ላይ አሁን ጌም፣ ሄት፣ ጄል ብለን አነበብን። ከዚህ ጋር ደግሞ ጊር፣ ሂት፣ ጂንስ፣ ኪፕ አልነን። ይህን ሃይድ፣ ጃይብ፣ ካይት ብለን አነበብን። ይህን ጎት፣ ሆል፣ ጆክ አልነን። የመጨረሻ ጁስ ብለን አነበብን ማለት ነው። እንግዲህ እነዚህ ከጅ እስከ ኬ ድረስ ያሉትን ነው። ቀጣይ ደግሞ የቀጣዮችን ፊደላት ደግሞ እንያቸው። ከኤል ጋር ከኤም ከኤን ከፒ ጋር ሲመጡስ ደግሞ እንዴት ነው የሚሉትን እንያቸው። እንደነገርኳችሁ ከኤ ጋር ሲሆን ኤ የሚል ድምፅ እንዲሰጥ ማድረግ ነው። ኤ፣ ኤ የሚል ድምፅ። ስለዚህ ልኤ፣ ሌ፣ ሌ ብለን እናነባለን። ምኤ፣ ሜ፣ ሜ። ንኤ ሲሆን ኔ፣ ኔ። ፕኤ ሲሆን ፔ፣ ፔ ተብሎ ይነበባል። ይህ ይቅርታ በአማርኛ የጣፉት ስህተት ነው። በአማርኛ የጣፉትን እንዳታዩ ስህተት ነው። ተሳስቼ ነው ጥፌ ያለ እኔ ያልሁላችሁን እዩ። ይሄ ሌ፣ ሜ፣ ኔ፣ ፔ ብለን እናነባለን። ሁሉም ኤ ሚል ድምፅ እንዲሰጥ አድርገን ማለት ነው። ምሳሌውን ብናይ እንኳ ይቺ ልኤ፣ ሌት፣ ሌት፣ ሌት ተብላ ነው የምትነበብ። ይቺ ደግሞ ምኤ፣ ሜት፣ ሜት፣ ሜት። ይቺ ንኤ ደግሞ ኔም፣ ኔም፣ ኔም። ፕኤ ስትሆን ፔጅ፣ ፔጅ፣ ፔጅ ብለን እናነባቸዋለን። ከኢ ጋራ ሲሆኑ ሊ፣ ይቺ አሁን ሊ ብለን እናነባታለን። ሊ፣ ይችን ሚ፣ ይችን ኒ፣ ይች ፒ፣ ያችው ሊ፣ ሚ፣ ኒ፣ ፒ ብለን እናነባቸዋለን። ምሳሌውን ብናይ ሊ፣ አያችኋት ይች ኤል እና ኢ ስለሆነች ሊቭ፣ ሊቭ፣ ሊቭ ብለን እናነባለን። ይች ደግሞ ምኢ፣ ሚት፣ ሚት፣ ሚት ብለን እናነባታለን። ይች ሚ፣ ኒድ፣ ኒድ፣ ኒድ። ሚ ያልናት ይች ስለሆነች ሚ። ይች ደግሞ ፒ፣ ፒስ፣ ፒስ፣ ፒስ ሰላም ማለት ነው። አብዛኛው ሰው ያውቃታል። እሺ አሁን ደግሞ ከአይ ጋራ ሲሆኑ
ኤል አይ ሁሉም እንግዲህ አይ እንዲሰጥ ማድረግ ነው። ስለዚህ ላይ ላይ እንለዋለን። ማይ ማይ እንላለን። ናይ ናይ ብለን እናነባለን። እቺ ደግሞ ፓይ ፓይ ብለን እናነባለን። ስለዚህ እቺ ላይ ላይክ 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 እንላለን። ማይል 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 ማይል። ይህ ደግሞ ናይ ናይስ ናይስ ናይስ። ይህ ደግሞ ፓይ ፓይስ 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 ብለን እናነባዋለን ማለት ነው። ከዛ ደግሞ ኦ ከኦ ጋራ ሲሆኑ ስምንት ተብለው እንደሚነበቡ ነው። ሎ ሞ ኖ ፖ። እዚህ ኦ ሚል ድምፅ እንዲሰጡ አድርጎ ማንበብ ነው። ስለዚህ ሎ ግ ሎ ን ግ ሎንግ ሎንግ ብለን እናነባዋለን። ይህም ደግሞ ኦ ሲሆን ሞ ስ ት ሞስት ሞስት። ደግሞ ንኦ ሲሆን ኖት ኖት ኖት። እየፈጠኑባችሁ ያለ ያው ቪዲዮ እንዳይረዝም ከሚያል አኳያ ነው። ይህ ደግሞ ፒኦ ሲሆን ፖም 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 ብለን እናነባለን ማለት ነው። ከዚያ የመጨረሻ በዩ ሲሆኑ ምን እንደሚሉ በዩ ሲሆኑ በኤል ምሳሌ ስለሌለው እንለፋው። በኤም ግን ሙ ብለን እናነባታለን። ሙ። እቺ ደግሞ ኑ ኑ። እቺ ደግሞ ፒው ፒው ብለን እናነባለን። ፒው። ምሳሌውን ብናይ እቺ አሁን ም ዩ ሙ ሙ ዚክ ሙዚክ 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 ሙዚቃ ማለት ነው። በእንግሊዘኛ ሙዚክ ይባላል። ሙዚክ። ኑ ይችን ኤን ዩ ስትሆን ኑ። ሲን ደግሞ ክ ሌ ር ኑክሌር ኑክሌር ብለን እናነባለን። እነዚህኞች እንዴት ነው የሚነበቡ የሚሉትን ሌላ ጊዜ እናያለን። ችግር የለውም። ለአሁኑ የመጀመሪያውን ያዙ። ኑክሌር ኑክሌር ብለን እናነባታለን። ይችን ደግሞ ፒው ፒው ር አርን ር ስለናት ፒውር ፒውር ንጹህ ማለት ነው። ስለዚህ ሌት ሜት ኔም ፔጅ ሊቭ ሚት ኒድ ፒስ ላይክ ማይል ናይስ ፓይስ ሎንግ ሞስት ኖት ፒዮም ሙዚክ ኑክሌር ፒውር ብለን እናነባለን ማለት ነው። ለዛሬ ያሰመጣሁላችሁ ወይም ያዘጋጀሁላችሁ ቪዲዮ ይህን ይመስላል። ከጅ ጀምረን እስከ ማን ድረስ እስከ ፕ ድረስ ያሉትን በደንብ አድርገን አይተናል። በቀጣይ ቪዲዮ ቀጣዮችን ይዤላችሁ መጣ ይሆናል። የመጨረሻ ቪዲዮ በቀጣይ ቪዲዮ ይዤላችሁ ቀርብ ይሆናል። ከዛ በኋላ ደግሞ በሾርት ቫውል ሳውንድ እንዴት ተደርገው እንደሚነበቡ ማሳያችሁ ይሆናል። ለዛሬ የነበረን ትምህርት ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ